ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው ኪቦርድ መማር ለምትፈልጉ ቀላል ፊንገር ኤክሰርሳይዝ ነው ተከታተሉኝ። ያው እዚህ በፊት በማሲንኮ አንዳንድ ነገር ሰርቼ አንዱ በፒያኖ በኪቦርድም እንደዚሁ ብትለቅል አላችሁኝ መሰረት ያው ልሰራላችሁ ተገድጃለሁ ማለት ነው። ያው ክፍል 1 ብለን እንጀምራለን። ዛሬ ያው ወሳኝ ለመጀመሪያ ያክል ጣታችን እንደፈለግን እንድናዛው እንደፈለግን እንድንሰራበት የሚያደርገን ወደፊትም እያየን ብዙ ነገሮችን እንጨምራለን። ለዛሬ እስኪ ይዤላችሁ የመጣሁትን ነገር ላሳያችሁ። ያ ማለት ምንድነው? ኪቦርድ በመጀመሪያ ደረጃ ጣታችን ካልተፍታታ ምንም ነገር መስራት አንችልም። በጣታችን በአውራ ጣታችን ሲ ሜጀር ላይ እናንተ የፈለጋችሁት ሜጀር ላይ መጀመር ትችላላችሁ። እኔ ግን ለዛሬ ሲ ሜጀር ላይ ሲ ናቹራል ሜጀር ላይ ልጀምርና ጣቴን ሲ ላይ ሁለተኛውን ዲ ላይ ሶስተኛውን ኢ ላይ አራተኛውን ኤፍ ላይ አምስተኛ ድምጽ ጂ ላይ እንደዚህ ካደረኩ በኋላ እያንዳንዱን ቀስ በቀስ እነካለሁ ማለት ነው። አሁንም እንደገና መመለስ ያደረግን በተደጋጋሚ ይሄን እንሰራለን ማለት ነው። ጣታችን በሚችለው አቅም እስኪፍታታ ድረስ ዶ ሬ ሚ ፋ ሶ ሶል ፋ ሚ ሬ ዶ እንደዚህ ያደረግን የቀኛችን ከሰራን በኋላ በግራችን ደግሞ እንጀምራለን። እዚህ ጋር እንደምታዩት ዶን ያዝኩት በአውራ ጣቴ ነው። በግራዬ ደግሞ በትንሿ ጣቴ እንደዚህ ይዛለው ማለት ነው። እንቀጥል። ዶ ሬ ሚ ፋ ሶል ፋ ሚ ሬ ዶ አብረን እያደረገን በተደጋጋሚ እንሰራለን። ግን አሁንም የቀኛችን እንደዚህ በተለያየ እጃችን አለያየተን ከሰራን በኋላ አሁን ደግሞ እኩል ሁሉም ጣታችን በተመሳሳይ ሰዓት በተመሳሳይ ቦታ ላይ እየረገጥን እንሰራለን ማለት ነው። እንጀምር። ይህ ለምን ያግዘናል? አሁን እጃችን ይፍታታል። በሁለተኛ ደረጃ ደግሞ ሪትም ፐርፌክት እንድንሆን ያደርገናል። ለምሳሌ እዚህ ጋር ሜትሮኒየም ከፍቼ ብሰራ እዚህ ጋር አሁን ሁለቱንም ሜትሮኖሟን አሁን ፈጠን እናደርጋታለን። ቴምፖዋን ፈጠን አድርገን እጃችን አብረን በደንብ ፈጣን እንዲሆን ማለት ነው። እስኪ አሁን በዚህ ዶ ሬ ሚ ፋ ሶል ሶል ፋ ሚ ሬ ዶ ሬ ሚ ፋ ሶል ፋ ሚ ሬ ዶ አሁንም ፈጠን እናደርገዋለን። ሜትሮኖሙን በደንብ እጃችን እንዲታዘዝልን
በቃ ዋናው ዓላማው እጃችን በደንብ እንዲፍታታልን ነው። ያው በሁለተኛ ደረጃ ደግሞ እንዳልኳችሁ ሪትም ፐርፌክት እንድንሆን ነው የሚያደርገን። ያው ለዛሬ እቺን ከሰጧችሁ ሌላ ጊዜ ደግሞ በሚገርም ሁኔታ አሪፍ ኤክሰርሳይዝ እንደዚህ ቀስ እያለን ለጀማሪዎች በሚገባችሁ መልኩ እየሰራው አቀርባለሁ። ያው ከናንተ የሚጠበቀው ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ካበረታታችሁኝ ማልሰራው ነገር አይኖርም። ለዛሬው ይብቃንና በሌላ ርዕስ እስከምንገናኝ ሰላም።